እንኳን ለጌታችን ለመድኃኒታችን ለክርስቶስ ኢየሱስ የትንሣኤ በዓል በሰላም አደረሳችሁ። ነፃ ወጣው ባንተ ስራ በዘራልኝ በጎልጎታ። የብርሃን ልጆች የተሰኘው ፕሮግራማችን ዛሬ በልዩ ዝግጅት ወደ እናንተ ይደርሳል። ወዳለንበት ድካም ወዳለንበት የኃጢአት መንደር ወደዚህ በኃጢአት በተበከለች ዓለም ድረስ መጣ። የሰው ልጅ የጠፋውን ሊፈልግ ሊያድን መዳኑንልኝ አንተ ሞተ ጽድቄውን ግልኝ ነፍስን ሰጠኝ። ወጣትነት በጣም በጥንቃቄ በመንፈሳዊነትና በእውቀት መታለፍ ያለበት ጊዜ ነው ብዬ አምናለሁ። 54% ፖርኖግራፊን የሚያየው ክርስቲያን ነው። ዓለም ሳይፈጠር በፊቱ ቅዱሳንና ነውር የሌለን በፍቅር ነው ዘንድ በክርስቶስ መረጠን። የአብዛኞች ወጣቶች ህይወት ማለት ልክ እንደዚህ ነው። እግዚአብሔር በእነሱ ላይ እቅዳለው፣ ግን ያሰቡበት ሳይደርሱ መንገድ ላይ ይሰበራሉ። 3 ምዕራፍ በቃሏ ይዛለች የሚል ነገር ሰምቻለሁ። እውነታቸው ነው? በጣም በብዙ ቻሌንጅ ውስጥ አልፎ የሚያገለግሉትን አገልጋዮች ሪስፔክት አለማድረግ አንዱ የዘመናችን በጣም ችግር ነው። ሚዲያ ቤተክርስቲያንን ሊተካ አይችልም። አይለኛ እንዳንተ የለም ክብር ዘላለም ማዕተቡን አረባን ፈታ ከፍ በል ጌታ። በጸጋ ድናችኋልና በሚመጡ ዘመናትን በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይዘን ከእርሱ ጋር አስረሳን። በክርስቶስ ኢየሱስም በሰማያዊ ስፍራ ከእርሱ ጋር አስቀመጠን። በነገራችን ላይ በየቤተ ክርስቲያናቱ የምታገለግሉ በልጆች ክፍል የምታገለግሉ ወንድም እህቶችን ላመሰግናችሁ እፈልጋለሁ። እያንዳንዱ ስብራት መንስኤ አለው። ያ መንስኤ ደግሞ ካላመነ ጋር የሚደረግ ብረት። ኢየሱስ በጣም ሰዎችን ያስጠነቀቀው እንደዚህ ነው፣ ከምትሰሙትና ከምታዩት ተጠበቁ። እንዳንተ የለም ክብር ዘላለም